ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ አገልጋይ አሉበል ነኝ። ይህ ሆሊ ኔሽን የተሰኘው የእናንተው የወዳጆቻችን የዩቲዩብ ቻናል ነው። ዛሬም የእግዚአብሔርን ቃል ይዤላችሁ መጥቻለሁ። እንዲህ በሚል ርዕስ የእግዚአብሔርን ቃል እንከፋፈላለን። እግዚአብሔር እንዲዋጋልኝ ምን ላድርግ በሚል ርዕስ የእግዚአብሔርን ቃል አብረን እንመለከታለን። ዘጸአት መጽሐፍ ምዕራፍ 14 ቁጥር 13 እና 14 ላይ ያለውን የእግዚአብሔርን ቃል አብረን እንመለከታለን። እንደዚህ ይላል የእግዚአብሔር ቃል ሲነበብ፣ ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩዋቸውን ግብፃውያን ለዘላለም አታዩዋቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋልና እናንተም ዝም ትላላችሁ አላቸው ይላል የእግዚአብሔር ቃል ሲናገር። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእስራኤላውያን ጉዞ የጀመረበት ክፍል ላይ ያሉበት ወቅት ነው። እስራኤላውያን በጣም በእግዚአብሔር እርዳታ በሚያስገርም የአምላክ ቸርነት ከአስጨናቂው ከገዢያቸው በባርነት እንዲኖሩ ካደረጋቸው ከፈርዖን ተላቀው ገና መውጣታቸውን ደግሞ እየቀጠሉ ባሉበት ጊዜ በፊት ለፊታቸው የኤርትራ ባህር ባለበት ከኋላቸው ደግሞ ፈርዖን መልቀቁ እነሱን መተው እጅግ በጣም አስቆጭቶት ወደ እነሱ በፍጥነት ሰራዊቱን ይዞ እየመጣ ባለበት ሁኔታ ውስጥ ነው ሙሴ ለእስራኤላውያን እንደዚህ ብሎ ሲናገር የነበረው። ሉክ እስራኤላውያን በጣም በአስገራሚ ሁኔታ የእግዚአብሔርን የማዳን እጅ ድንቅ አሰራሩን ከግብፃውያን እጅ እግዚአብሔር እንዴት እንዳዳናቸው ከፈርዖን እንዴት እንዳዳናቸው በሚገርም የእግዚአብሔር አሰራር አደራረግ ተመልክተዋል። ይሄን ሁሉ ተመልክተው ይሄን ሁሉ አይተው በጣም ኃይለኛ የእግዚአብሔር የቁጣ እጅ በፈርዖን ላይ በግብፃውያን ላይ ሲገለጥ ለነሱ ደግሞ ተአምራት ድንቅ ሲሆንላቸው እግዚአብሔር የእውነት አምላካቸው ሆኖ ሲገለጥ ተመልክተዋል። ነገር ግን አሁን መጥተው በቆሙበት ስፍራ ላይ ቆመዋል። የቆሙበት ስፍራ ደግሞ ቀደም ብዬ ልነግራችሁ እንደጀመርኩት ከፊት ለፊታቸው የኤርትራ ባህር ከኋላቸው ደግሞ የፈርዖን ሰራዊት እየፈጠነ ወደ እነሱ እየመጣ ያለበትን ሁኔታ ይሄ የመጽሐፍ ቅዱስ ክፍል ያስቃኘናል። በዚህ የመጽሐፍ ቅዱስ ክፍሉ ስንመለከት ከመጡባቸው የፈርዖን ሰራዊት ከፊታቸው ካለው የኤርትራ ባህር የተነሳ እስራኤላውያን ሙሴ ላይ ማጉረምረም ሙሴ ላይ ክፉ ቃላትን መናገር የጀመሩበትን ሁኔታ እንመለከታለን። አንተ ይዘህን ወጥተህ ይሄ ሁሉ ነገር እየደረሰብን ያለው አንተ ለዚህ ሁሉ ነገር ያበቃህን በግብፅ እያለን ይሄንን ነገር ተው ብለን ነበረ፣ አንውጣ ለነርሱ እንገዛላቸው ብለን ነበረ። አሁን በምድረ በዳ አስወጥተ ያለ መቃብር ልታስቀረን ነው ወይ የሚል ማጉረምረም በሙሴ ላይ ሲያወጡ ሲናገሩ የምንመለከትበት ክፍል ነው። ሙሴ ወደ እግዚአብሔር ድምፁን ካሰማ በኋላ ለእስራኤላውያን መልሶ እንደዚህ አላቸው፣ ዛሬ የምታዩዋቸውን ግብፃውያን ለዘላለም አታዩዋቸውም አላቸው። ዛሬ የምትመለከቷቸውን ምናልባትም ከዚህ ቀደም በነበረው ሕይወታችሁ ሲያስገብሯችሁ የነበረውን በባርነት ጨቁነው ይዘዋችሁ የነበረውን ጡብ እንድትሰሩ ጭቃ እንድትረግጡ ጭድ ከራሳችሁ እንድታወጡ ሲያደርጋችሁ የነበረውን ፈርዖንን ሰራዊትን እንደዚሁም ግብፃውያንን በሙሉ ከዚህ በኋላ አታዩዋቸውም እያለ ሙሴ የነሱን ማጉረምረም በሚሽር ቃልና ንግግር ሲናገር እንሰማዋለን። የተወደዳችሁ የእግዚአብሔር ቤተሰቦች፣ መቼም በህይወት በዚህ ምድር በክርስትና ስንመላለስ አንዳንድ ቻሌንጆች እግዚአብሔር ትላንትና ያደረገልንን እግዚአብሔር ትላንትና የሰራልንን ታላላቅ ተአምራቶች እንድንረሳ የሚያደርጉን የምድር ከባድ ቻሌንጆች አሉ። እንድናጉረመርም የሚያደርጉን ተስፋ እንድንቆርጥ የሚያደርጉን ሞታችንን እንድንናፍቅ የሚያደርጉን በጣም ኃይለኛ የሆኑ ቻሌንጆች በህይወታችን ላይ ሊከሰቱ ይችላል።
በእንደዚህ አይነት ሁኔታ እንደ ሙሴ አይነት ሰው እግዚአብሔር ያዘጋጅላችሁ። ምክንያቱም ካላችሁ እኛ በቻሌንጅ ውስጥ ባለን ሰዓት ከቻሌንጁ ሊያወጣን የሚችል የእግዚአብሔርን ታላቅነት የገጠመን ቻሌንጅ በጣም ትንሽ ከእግዚአብሔር አንጻር ትንሽ መሆኑን የሚነግሩን መሪዎች፣ የሚነግሩን ጓደኞች፣ የሚነግሩን አብሮ ነዋሪዎች ከሌሉ በዛው በተያዝንበት ጭንቀት ውስጥ ልንሞት፣ በዛው ባለንበት ቻሌንጅ ውስጥ ልንሰነብት እንችላለን። በጣም አስቸጋሪ ሁኔታ ነው የእስራኤል ሕዝብ የገጠመው። ከፊትም ከኋላም አስጨናቂ ሁኔታ ውስጥ ናቸው ያሉት። በዚህ ሁኔታ ውስጥ ሙሴ ቆመና ሕዝቡን እንደዚህ አላቸው፣ ዛሬ የምታዩአቸውን ግብፃውያን ለዘላለም ምን አትሏቸው? አታዩአቸው። ይሄ ምናልባት አስገባሪዎቻችሁን የምታዩበት የመጨረሻው ቀን ነው። አስጨናቂዎቻችሁን የምታዩበት የመጨረሻው ቀን ነው። በባርነት ሲገዟችሁ የነበሩትን ሰዎች የምታዩበት የመጨረሻው ቀን ነው። ኦ ሃሌሉያ! ዛሬ የምታዩአቸውናል፣ ለዘላለም ምን አትሏቸው? አታዩአቸው። በጌታ በኢየሱስም በዚህ ቃል ልባርካችሁ። የተወደዳችሁ የእግዚአብሔር ቤተሰቦች፣ በብዙ ሲያስጨንቃችሁ የነበረውን ቻሌንጅ፣ ሲያውካችሁ የነበረውን ነገር መፍትሄ ያጣችሁለት፣ ሰላማችሁን የወሰደ፣ ረፍታችሁን የወሰደ፣ እየተከታተለ የሚያስቸግራችሁን ነገር እግዚአብሔር አምላክ ለአንዴና ለመጨረሻ ጊዜ ዛሬ ይንቀልላችሁ። በኢየሱስም ከዙሪያችሁ ይበትንላችሁ፣ ከዘመናችሁ ላይ ያንሳላችሁ። ሙሴ እንደዚህ ነው ያላቸው፣ ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸው። ስለዚህ ቁሙ። ኦ ሃሌሉያ! እንዲህ የሚሉ ወዳጆች፣ እንዲህ የሚሉ ጀግና፣ እንዲህ የሚሉ እግዚአብሔር መንፈስ የሞላባቸውን ሰዎች እግዚአብሔር ይስጣችሁ። ካልሆነ በጣም አስቸጋሪ ሁኔታ ውስጥ በሆንን ጊዜ የሚያበረቱ ካለንበት ሁኔታ እንድንወጣ ማድረግ የሚችሉ ሰዎች በህይወታችን ላይ ከሌሉ ፌል ማድረጋችን ነው የሚቀጥለው። ለእስራኤላውያን ሙሴ እንደዚህ ያላቸው፣ ቁሙ፣ ጸጥ ብላችሁ ቁሙ፣ ዝም ብላችሁ ምንም አይነት እንቅስቃሴ እንዳታደርጉ እዩዋቸው። እንደውም በደንብ አድርጋችሁ ከዚህ በኋላ ምን አትሏቸው? አታዩአቸው። ኦ ሃሌሉያ! ኢየሱስ ለዘላለም ይባረክ። የተወደዳችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር እንዲዋጋልኝ ምን ላድርግ? እግዚአብሔር ለኔ እንዲዋጋ፣ እግዚአብሔር ስራዬን እንዲሰራ፣ እግዚአብሔር ውጊያዬን እንዲዋጋልኝ። እግዚአብሔር ተዋጊ ነው። እንደምታውቁት እግዚአብሔር ተዋጊ ነው። መጽሐፍ የእግዚአብሔር ቃል በዚሁ በዘጸአት መጽሐፍ ምዕራፍ 15 ቁጥር 3 ላይ ሲናገር እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ ተጽፏል። እግዚአብሔር ምንድነው? ተዋጊ ነው። እንደ እግዚአብሔር አይነት ውጊያን የሚያሸንፍ በድል የተሞላ አምላክ ታይቶ አይታወቅም። ስለዚህ እንደዚህ ያላቸው ሙሴ፣ ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውም፣ ቁሙ ካላቸው በኋላ እግዚአብሔር ስለእናንተ የሚያደርጋትን ማዳን ትመለከታላችሁ። እሱ ብቻ አይደለም፣ እግዚአብሔር ይዋጋላችኋል። ሃሌሉያ! እግዚአብሔር ይዋጋላችኋል። ስለዚህ አሁን ውጊያው የናንተ አይደለም፣ ሰልፉ የናንተ አይደለም፣ ጦርነቱ የናንተ አይደለም። የማን ነው? የእግዚአብሔር ነው። ኦ ሃሌሉያ! የእግዚአብሔር ነው። እግዚአብሔር የሚዋጋ አምላክ ነው። ሲዋጋ እግዚአብሔር የሚያሸንፈው የለም። ሲዋጋ እግዚአብሔር ድል የሚረሳው የለም። ሲዋጋ እግዚአብሔር የሚሸነፍ አምላክ አይደለም። እናንተ ምን በሏል? ዝም ብላችሁ ቁሙ፣ ዝም ብላችሁ ተመልከቱ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እግዚአብሔር እንዲዋጋልኝ ምን ላድርግ? የተወደዳችሁ የእግዚአብሔር ቤተሰቦች፣ በጣም አጭርና ግልጽ የሆነ ነገር ነው ምነግራችሁ ዛሬ። እግዚአብሔር እንዲዋጋልኝ ምን ላድርግ? እግዚአብሔር አምላክ ዛሬ የሚላችሁ እንደዚህ ነው፣ ዝም ብላችሁ ቆሙ። አትከራከሩ፣ አትጨቃጨቁ። ጉልበታችሁን ለማሳየት፣ አቅማችሁን ለማሳየት፣ ማንነታችሁን ለማሳየት፣ ምን አይነት ሰው እንደሆናችሁ ለማሳየት፣ ምን እንዳላችሁ ለማሳየት ምንም አይነት መፍጨርጨር አያስፈልጋችሁም። ምንም አይነት ወዲያ ወዲህ መራወጥ አያስፈልጋችሁም። ዝም በሉ። እግዚአብሔር እንዲዋጋልኝ ምን ላድርግ? ዝም በሉ። እግዚአብሔር በብዙ አይነት በብዙ ጎዳና ያመኑትን እርሱን የተከተሉትን ጠላቶቻቸው በሚዋጓቸው ጊዜ ሲያሸንፋቸው ተመልክተናል። አንዳንድ ጊዜ ጩሁ ብሎ ጮሃው
የሚገርማችሁ ታላላቅ የሆኑ ግንቦችን በጩኸት አፍርሰዋል። አንዳንድ ጊዜ ተዋጉ ብሎ ጦር መሳሪያቸው እሱ ሆኖ ሲዋጋላቸው እንመለከታለን። ሌላ ጊዜ ተናገሩ ይላል። አንዳንድ ጊዜ ደግሞ እንደዚህ ይላል። እንዴት ይላል? ዝም በሉ እኔ እዋጋለሁ። ክብር ለኢየሱስ ይሁን። ሁሉ ጊዜ በውጊያ በጩኸት ሳይሆን የሚሰራው እግዚአብሔር ምን ብሎናል እንዲያሸንፍ፣ ምን ብሎናል እንድናሸንፍ። እግዚአብሔር አምላክ ዛሬ እንደዚህ እያላችሁ ነው። ሰልፋችሁን እኔ እሰለፋለሁ፣ ውጊያችሁን እኔ እዋጋለሁ፣ እኔ የእናንተ አቅም ጉልበት እሆንላችኋለሁ። ስለዚህ ምን በሉ? ዝም በሉ፣ ዝም በሉ። ክብር ለኢየሱስ ይሁን። እግዚአብሔር እንዲዋጋልኝ ምን ላድርግ? ምንም ሌላ ነገር አታድርጉ። ዝም ብላችሁ የእግዚአብሔርን ማዳን ተመልከቱ። ዝም ብላችሁ የእግዚአብሔርን አሰራር ተመልከቱ። ዝም ብላችሁ የእግዚአብሔርን አደራረግ ተመልከቱ። እግዚአብሔር አምላክ የኛ ጉልበት ሳያስፈልገው ተዋግቶ ማሸነፍ የሚችል አምላክ ነው። የኔና ያንቺ የኔና ያንተ አቅም ወይንም አብሮነት ሳያስፈልገው ራሱ ተዋግቶ ማሸነፍ የሚችል ብቸኛ አምላክ። ክብር ለኢየሱስ ይሁን። ሙሴ እንደዚህ አላቸው፣ በቃ እግዚአብሔር ይዋጋላችኋል። ተዋጊ አምላክ አላችሁ፣ የሚዋጋ አምላክ አላችሁ። ማይ ጋድ። ስለዚህ ምን በሉ? ዝም ብላችሁ ተመልከቱ። የሚሆነውን ነገር ዝም ብላችሁ ተመልከቱ። የሚፈጠረውን ነገር ዝም ብላችሁ ተመልከቱ። እግዚአብሔር አምላካችሁ እንደሆነ ዝም ብላችሁ ተመልከቱ። ያስጨነቃችሁ ይሄ የሚመጣው የፈርዖን ፈረስና ፈረሰኛው ነው። አዎ እንዴት አርጎ ድል እንደሚመታው ትመለከታላችሁ። ስለዚህ ዝም ብላችሁ ተመልከቱ። ዛሬ ግን ለኔና ለናንተ ቴክኒክ አቃለው ለምትሉ፣ የሆነ ጉልበት አለኝ ለምትሉ፣ የሆነ ነገር አለኝ ለምትሉ ሰዎች ኢቭን ቢሆን እንኳን እግዚአብሔር እንደዚህ እያላችሁ ነው። ዝም ብላችሁ ቆሙ። ዝም ብላችሁ ቆሙ። እግዚአብሔር የሚያደርገውን የሱን አደራረግ ማየት ትጀምራላችሁ። የእግዚአብሔርን አሰራር፣ የእግዚአብሔርን ድንቅ ነገር፣ የእግዚአብሔርን ተዋጊነት መመልከት ትጀምራላችሁ። ጉልበት አታባክኑ ወንድም እህቶቼ፣ ጊዜ አታባክኑ፣ የራሳችሁን ፖቴንሻል አታባክኑ ወንድም እህቶቼ። ከማንም ጋር ምንም አይነት ትግል ውስጥ አትግቡ። የተወደዳችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ስለዚህ ዝም ብላችሁ ተመልከቱ። እግዚአብሔር እንዲዋጋልኝ ምን ላድርግ? ዝም ብላችሁ ተመልከቱ። እርሱ ድል ማድረግ የሚችል ተዋጊ ነው። እሱ እንዴት ጠላቶቻችንን መርታት እንደሚችል ያውቃል። ያስጨነቀንን ጉዳይ እንዴት መፍትሄ ማበጀት እንዳለበት ያውቃል። እርሱ ለሁሉ መፍትሄ አለው። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ይባረክ። ስለዚህ ዝም ብላችሁ ተመልከቱ። ታስታውሳላችሁ የዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱ ሊያደርግ ያለውን ያውቅ ነበርና ተብሎ የተጻፈውን ቃል ታውቃላችሁ። የተወደዳችሁ እግዚአብሔር ዝም በሉ እኔ ልዋጋ ብሎ ሲል እሱ ሊያደርግ ያለውን ያውቃል። ኢንፋክት በራሳችን ጉልበት ጠላቶቻችንን ብንዋጋ አንችላቸውም። በቴክኒክ አንችላቸውም። ባለን ነገር አንችላቸውም። እጅግ አድርጎ ማሸነፍ የሚችሉ ጠላቶቻችን በዙሪያችን ሊኖሩ ይችላሉ። ነገር ግን እግዚአብሔር ዝም በሉ ካለ እሱ ሪስኩን መውሰድ ይችላል። እሱ ሪስፖንሲቢሊቲውን መውሰድ ይችላል። እርሱ እንዴት ማሸነፍ እንዳለበት ያውቃል። ስለዚህ ዛሬ በዚህ ቃል እንደዚህ ብዬ ልምከራችሁ፣ እንደዚህ ብዬ ልናገራችሁ። እግዚአብሔር አምላክ ለኔ እንዴት ይዋጋልኛል? እግዚአብሔር እንዲዋጋልኝ ምን ላድርግ ለምትሉ ሰዎች እግዚአብሔር በቃሉ ወደ እናንተ እየመጣ ነው። ዝም ብላችሁ ተመልከቱ፣ እኔ የማደርገውን ነገር ይላችኋል። የተወደዳችሁ እኔ የማደርገውን ዝም ብላችሁ ተመልከቱ ይላችኋል እግዚአብሔር። በዚህ ቃል ተባረኩ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ። ይሄንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላይክ እና ሼር እያደረጋችሁ ደግሞ ለብዙ ሰው እንዲደርስ የበኩላችሁን እንድትወጡ የሚል ቤተሰባዊ የሆነ ጥሪ ያደርግላችኋለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ወዳችኋለሁ።